ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ሰዎች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። እንግሊዘኛ ማንበብ ለማትችሉ ማንበብና መጻፍ መናገርና ማዳመጥ ለማትችሉ ይህ የቲቸር በላይ ዩቲዩብ ቀጣይነት ወይም ኮንቲነንሲ ያላቸው ኮንተንቶችን በማዘጋጀት ለእናንተ በየቀኑ በየዕለቱ ተደራሽ እንዲኖራቸው ተግቶና በርትቶ እየሰራን ነው። እናንተ የዚህ ቻናል ቤተሰብ በመሆን ቻናሉን በመከታተልና በትርፍ ሰዓታችሁ ደግሞ በየትኛውም ሀገር ሆናችሁ በመማር እውቀታችሁን፣ ስኪላችሁን፣ ችሎታችሁን ከፍ የምታደርጉበት ቻናል ነው። ተከታተሉኝ። ዛሬ ደግሞ አዲስ ነገር ላሳያችሁ። እሺ ይሄ ወርድስ ይላል። ወርድስ ማለት ቃላቶች ማለት ነው። ቃላት ይላል። ይሄ ደግሞ ትርጓሜ ነው። እዚህ ላይ ማሳያችሁ እንግሊዘኛው ነው። ይሄ ደግሞ እንግሊዘኛውን በአማርኛ ማንበብ የምትችሉ እንዴት ይነበባል ነው። ይሄ ደግሞ የእንግሊዘኛው ትርጓሜ ነው። አሁን ዛሬ ማሳያችሁ የሚዘለሉ፣ የሚዋጡ፣ የሚታለፉ የእንግሊዘኛ ፊደላት አሉ። ለምሳሌ እቻውን ኬ አትነበብም። ኒ ብለን ነው የምናነባት። ትዋጣለች፣ ሳይለንት ሆናለች። ኒ ብለን ነው የምናነበው። ኒ ማለት ጉልበት ማለት ነው። እዚህ ላይ KNIFE ናይፍ ይላል። ኬ ሳይለንት ሆናለች፣ ትዋጣለች፣ አትነበብም። ናይፍ ማለት ቢላዋ ማለት ነው። ወይ ቀጥሎ ያለው KNOW ናው ማለት ነው። ናው ማለት አወቀ፣ ተረዳ፣ ተገነዘበ ወይም ማወቅ፣ መረዳት፣ መገንዘብ ማለት ነው። ስለዚህ አንዴ ልድገምላችሁ። ኒ ጉልበት፣ ናይፍ ቢላዋ፣ ናው ማወቅ፣ መረዳት፣ መገንዘብ ይሆናል ማለት ነው። በጣም ጥሩ። እሺ የሚቀጥለው ደግሞ ምን ይላል? ራይት ይላል። WRITE ራይት። ራይት ማለት መጻፍ ማለት ነው፣ ወይም ጻፈ ማለት ነው። ራይት። ይሄ WRONG ሮንግ። ደብሊው አይነበብም። እዚህ ላይ ደግሞ የማይነበበው ማን ነው? ደብሊው ይዋጣል። ሮንግ ጥፋት፣ ስተት፣ መሰሳት ማለት ነው። እሺ ይህ ደግሞ WRIST ሬስት ጌጥ ማለት ነው። የእጅ አምባር ወይም የእጅ ጌጥ ሬስት ይባላል። ሬስት ደብሊው አይነበብም። እዚህ ቀጥሎ ያለው ደግሞ ማሳያችሁ ረዘም ያለ ድምፅ። ሁለት ባውሎች አብረው ከመጡ ሁለት ባውሎች ኤ ባውል ናት፣ አይ ባውል ናት። ረዘም ያለ ድምፅ እናያለን። ሬይን ረዘም ያለ ድምፅ ነው። ሬይን ማለት ዝናብ ማለት ነው። አንዴ ልድገምላችሁ። ራይት መጻፍ፣ ሮንግ መሰሳት ወይም ስተት፣ ሬስት ጌጥ የእጅ ጌጥ ማለት ነው። ሬይን ማለት ሬይን ስንል ዝናብ ማለት ነው። በጣም ጥሩ። ኦኬ አሁንም ሌላ ረዘም ያለ ወይም ሎንግ ሳውንድ አሳያችኋለሁ። ኔይል NIL ኔይል ማለት ጥፍር፣ የእጅ ጥፍር ወይም የእግር ጥፍር ማለት ነው። ኔይል ረዘም ያለ ድምፁ ይጎተታል። ኔይል። ሜይል ይህ ደግሞ MAIL ሜይል ማለት ደብዳቤ ማለት ነው። ኦኬ እኛውም ረዘም ያለ ድምፅ ያለው ነው። ደይ ብለን ነው የምናነበው። DAY ደይ ብለን ነው የምናነበው። ደይ ማለት ቀን ማለት ነው። ኦኬ ይህ ደግሞ SAY ሰይ ብለን እናነበዋለን። መናገር ማለት ነው። ሰይ ማለት መናገር። ደግምላችኋለሁ። ኔይል ጥፍር፣ ሜይል ደብዳቤ፣ ደይ ቀን፣ ሰይ መናገር። በጣም አሪፍ። ሰይ መናገር። እሺ አሁን ደግሞ መይ ይላል። መይ ማለት ግንቦት ወር ማለት ነው። ወር ነው፣ ግንቦት ነው። ይህ ደግሞ ሽፕ SHP
አጭር ድምፅ ናት። አይ አሁን እዚህ ላይ ያለችዋ ሽፕ አጭር ድምፅ ናት። መርከብ ማለት ነው። እኛው ደግሞ SHUT ሸት ሸት ማለት መዝጋት ማለት ነው። ይህ ደግሞ SHOP ሾፕ ሱቅ ማለት ነው። ልድገምላችሁ። መይ ግንቦት፣ ሺፕ መርከብ፣ ሸት መዝጋት፣ ሾፕ ሱቅ። የተወደዳችሁ እና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች የዛሬ ቆይታችን ይህን ይመስላል። እናንተ በየትኛውም ቦታ ሆናችሁ በሀገር ውስጥም በሀገር ውጭም ያላችሁ በምትፈልጉት ሰዓት በምትፈልጉበት ቦታ ሆናችሁ መማር ትችላላችሁ። ትምህርቱን በኦንላይን በእለትም በቴሌግራም በኢሞ በቫይበር በጉግል ሜት እናስተምራለን። መደወል ለምትፈልጉ ስልካችን አለላችሁ መግቢያው ላይ ባዮ ላይ። መልካም ቀን